السلام عليكم. من كان يؤمن بالله واليوم الآخر فليقل خيرا أو ليصمت. بالله እና በመጨረሻው ቀን ያመነ መልካምን ይናገር አለ በለዚያ ደግሞ ዝም ይበል። وعليكم السلام ورحمة الله وبركاته. أهلا. وقال الله لا تتخذوا إلهين اثنين إنما هو إله واحد هو إله واحد فإياي فارهبون وله ما في السماوات والأرض وله الدين واصبا أفغير الله تتقون وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون. يا جماعة إيه سفر تاكتالاችሁ ይህን ሰፈር ያወቀ ይሸለማል። ያዕቆብ ረጅም እንትኑ ቆሜ የሚባለን ኮፍያ ያሸልማቸዋለች። በጣም የሚያምር ኮፍያ ምድር ላይ ያ ኮፍያ ብቻ ነው። ይህ ሰፈር የሚያውቅ የለም? እስኪ ተናገሩ እንጂ የአዲስ አበባ ልጆች አታውቁትም። ቤተል አይደለም። ኧረ ይሄን ያወቀ ወላሂ ገራሚ አድርጓታል ዶክተር አብይ። አላህ ሂዳያ ይስጠውና እቺን ሀገር አያቻት አባያ የምትፈልጉ ካላችሁ ላይ ለምትኖሩ ገስት ላኩልኝ። እሺ ቦሌ ነው እንዴ? ኧረ አይደለም፣ ቦሌ አይደለም፣ ሲኤምሲ አይደለም። ጥያቄ ያለኝ የምትሉት ታብ አድርጉት። ታቡን አንድ ጊዜ 3 አስገቡት። ዱባይ ነኝ። ዱባይ ተአረብ ፈጣሪ ወላሂ ላዚም እንዴት ነው የሚያምረው! ላፍታ አይደለም። በቃ አሁን ልታውቁት ነው። አንድ ምልክት ብቻ ማለት እዛ ጋር ምን ይታያቸዋል? ሳር ቤት። ሳር ቤት ይታያቸዋል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። قال الله هذا يوم ينفع الصادقين صدقهم هم جنات تجري من تحتها الأنهار خالدين فيها أبدا رضي الله لهم جنات ذلك الفوز العظيم لله ملك السماوات والأرض وما فيهن وهو على كل شيء شهيد. وعليكم السلام ورحمة الله. እሺ ልጆች ነፋሱ ደስ ይላል። ነፋሱ ደስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር መጠየቅ ይችላል? እሺ ብዙ ጊዜ እቃ ስናጥብ ማለት ነው ኮረፋው ያኔ ልብሳችን ላይ ይፈነጣጠቃል። በዛን ሰዓት 2 ሰዓት ነው ለምሳሌ ማለት ነው። በዛን ሰዓት ውዱ አድርገን ብንሰግድ ይበቃልናል? ኮረፋው አይነጅሰንም? ይበቃል። ሁለተኛ ደግሞ ሻወር ወስደን ስናበቃ በጡት ማሰሪያ እና በፓንት ብቻ ውዱ ማድረግ ውስጥ እንዴት ይታያል? ይቻላል፣ ችግር የለውም። መርሃባ ጀዛኩም አላህ ኸይር። መምሰልማ ነበረባት። እኔ የምሰራውን ስራ አሁን የሷ ታለች መጣለች እንደመጣች ወዲያውኑ መጠየቅ ይችላሉ? ይቻላል። ለኩት መኖሩን እንዴት ማወቅ እንችላለን? ምናልሽ ጌታ ለመኖሩ ኤግዚስት ለማድረጉ ምን አይነት ተጨባጭ ነገር መስጠት ትችላለህ? ለማረጋገጥ ማለት ነው። ቆይ አንድ አጭር ጥያቄ ልጠይቅ፣ ትንሽ አንድ ደቂቃ። ሁሱ ፍጥረታት
ቤት አድርገው እንደራከነ ቤት አድርገው ፍጥረታቶች አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ومن آياته خلق السماوات والأرض وما بث فيهما من دابين ከእኔ ምልክቶች መካከል ሰማያትና ምድርን መፍጠሬ እንዲሁም በእነርሱ ላይ ፍጥረታትን መበተኔ እያለ ይናገራል። የምናያቸው እነዚህ ፍጥረታቶች ዝም ብለው በከንቱ ሊገኙ አይችሉም። የሆነ አንድ አስገኝ ኃይል አምላክ እንዳለ ያሳያል። ዛሬ እነዚህ የምናያቸው ይህ ስልክ አየር ሜዳ ላይ ተቀምጦ አገኘ ነው እንደው ዝም ብሎ ራሱን አስገኘ ነው ማለት የምንችለው ላይ አይደለም። የሆነ አንድ አስገኝ እንዳለው እናምናለን። መኪና ማንም በሰዎች ስር እንኳን ማለት ነው። ከዛልክ ልክ እንዲሁ ሰማያት ይሄ ግዙፍ ፍጡር፣ ልክ እንዲሁ ደግሞ ምድር፣ ፀሐይ፣ ጨረቃ፣ ከዋክብቶች እንዲሁም ስርዓታቸውን ይዘው መጓዛቸው ታቸው እነዚህ ነገራቶች የአምላክን መኖር ያሳያሉ። አምላክ አላህ በቁርአን ላይ በርካታ ቦታ ላይ ይናገራል። ومن آياته الليل والنهار والشمس والقمر ከተአምራቶቼ ወይንም ከእኔ ምልክቶች መካከል አንደኛ ምንድነው? ሌሊት፣ ቀን፣ ፀሐይ፣ ጨረቃ፣ ከዋክብቶች እያለ እነዚህን ሁሉ ይናገራል። የእነዚህ ሁሉ አስገኝ እንደሆነ ይነግረናል። እሺ ኦኬ ከምልክት ያለፈ ለምንድን ነው ልናገኘው ማንችለው? ማለት ተጨባጭ ነገር ነው የምትነግረኝ ያለው ተጨባጭ ነገር ነው። እሱንስ ለምንድን ነው በተጨባጩ ልናየው ልናገኘው ማንችለው? በጣም ጥሩ ጥያቄ። ይሄን ነገር አምላክ አላህ አድርጓል። ይሄን ነገር አምላካችን አላህ አድርጓል። እርሱን ለምንድን ነው የማናገኘው? ትክክለኛ ጥያቄ ነው። ይህን አምላክ ምን አደረገ ከተባለ ከእኛ መካከል እኛን ወክለው ከእርሱ ፊት የሚቆሙ አምላክ አላህ ራሱን ገለጠላቸው በቃሉ ማለት ነው። መልአክ የሚባሉን አስነሳና እነርሱን እየላከ ከሰው ዘር ነቢያት የሚባሉን እያስነሳ እነርሱ ማንነቱን ገለጠላቸው። ወተሻል የዚህ ዓለም ባለቤት ማን እንደሆነ የእኛ አስገኝና ፈጣሪ ማን እንደሆነ ለምን ዓላማ እንደተገኘንም ራሱ ነገረን። ወተሻል አምላክ አላህ ሱብሓነሁ ወተዓላ ነቢያቶችን አስነስቶ የእኛ ተወካይ የሆኑ ዘንድ እነርሱን አናግሯቸዋል፣ ቃሉን ገልጦላቸዋል። አምላክ አላህ ራሱን በስንት መንገድ ይገልጣል ከተባለ በአምስት መንገድ ገልጦ አሳይቶናል። አንደኛ ፊት ለፊት ራሱ አምላክ አላህ ሱብሓነሁ ወተዓላ በቃሉ ለነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በመገለጥ አናግሯቸዋል። ሁለተኛ መልአክን በመላክ ያ መልአኩ ጅብሪል የተባለውን መልአክ አምላክ አላህ ከነቢያቶች መካከል እርሱን መርጦት ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ቃሉን እንዲያስተላልፍ አድርጓቸዋል። በተገለጠላቸውም ጊዜ ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ እርግጥም አንተ የአምላክ መልእክተኛ ተደርገህ ተመርጠሃል እያለ ለነቢያት ሁሉ በዚህ መልኩ እየተገለጠ በስርዓት እየሰጣቸው እነርሱ ስለ አምላክ አሳውቀውናል። አምላክ ለእነርሱ በግልጽ አሳውቋቸው። መልአክ በሁለት መንገድ ይገለጣል። አንድ በትክክለኛ ማንነቱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት ረአይቱ ጅብሪል ወለሁ 600 ጀናህ አሉ። መልአኩ ገብርኤልን አየሁት ለእርሱም 600 ክንፎች አሉት። ሁለተኛ ደግሞ በሰው ማንነት የመገለጥን ኃይል ሰጣቸው አምላክ አላህ። በዚህ መልኩም ይመጣ ነበር። ሶስተኛ አምላክ ቃሉን የሚገልጥበት ለነቢያቶች በራእይ ነው፣ በህልማቸው። ልክ ኢብራሂም ዓለይሂ ሰላም ልጁን እረድ የሚል ትእዛዝ የመጣው በዚያ መንገድ ነበር። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዚያ መንገድ። ሌላው በልባቸው ላይ ቃልን ያስተላልፍላቸዋል። በመንፈስ ቅዱስ ምሪት ቃል መጣልኝ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይናገራል። እና አምላክ አላህ ለምን አልገለጠልንም ራሱን የሚለው ገልጦልናል። ነገር ግን ከእኛ የሆኑ ከሰው ዘር የሆኑ መርጦ ነቢያቶች የሚባሉን እነርሱ ገለጠላቸው። እነርሱን ደግሞ ለትውልድ አስተላልፉ ባሰሳቸው። በዚህ መንገድ ስለ እርሱ እንድንረዳና እንድናውቅ ለምን ዓላማ እንደተፈጠርን ሊያሳውቀን ችሏል። ለምን ዓላማ እንደፈጠረን ሲገልጽ ምን አለ? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን እኔን በብቸኝነት እንዲገዙኝ እንጂ አልፈጠርኳቸውም ለሌላ ዓላማ እያለ ይናገራል። ማለት እርሱን መገዛት ማለት አምላክ ያዘዘውን ትእዛዛት በነቢያት በኩል ያንን መፈጸም የከለከለውን ነገር በመራቅ ማለት ነው። ይህን ይመስላል። እሺ
ኦኬ። እና ታዲያ እነዚህ የነገርከኝ እንዳለ በታሪክ ደረጃ የምናውቃቸው ናቸው ማለት ተነግሮን የሰማናቸው ናቸው። አሁን እኔ እንደ ተጨባጭ አሁን እኔ ልቀበልበት የምችለውን ምክንያት ኦር ደግሞ አሁን ላይ ላየው የምችለውን ተጨባጭ ነው የምፈልገው። ማለት አንቺ አሁን አምላክን ለምሳሌ ልክ እንዳልኩ ማየት ካለብኝ ማመን ካለብኝ ታንጀብል የሆነ ነገር ነው የምፈልገው። እምነትሽ ምንድነው? ሃይማኖትሽ ምንድነው? ለጊዜው ይቆየኝ ሃይማኖቴ ነው። እንደ እምነትሽ እንትን እንደልሽ አንቺ እንደ ኦርቶዶክስ ንገረኝ። እንደሱ ከሆነ እንግዲህ አሁንስ አምላክ ተገልጧል ብለሽ ታምኛለሽ ለሰዎች? በታሪክ ደረጃ በምሰማው ታሪክን የሚጽፉት ሰዎች ናቸው። ሰው ደግሞ ስህተት ሊኖርበት ይችላል። እንደዛ ሳይሆን አምላክ ዘንድ አለ መለኮታዊ ቃል ብለሽ ካመንሽ በሱ መሰረት አድርገን እውነታውን እንድንደርስ ዘንድ ማለት ነው። አሁን ሲገጃይክ ሞግት ምናምን ሳይሆን አንቺም እምነት አለ በታምኝበት፣ እኔም ደግሞ እምነት አለ። እነዚህን መሰረት አድርገን ሁለታችንም አንድ መሰረት አለ። አምላክ ነብያቶችን አስነስቶልናል ብለን ስለምናምን እንደው ነብያቶች የሰበኩት እውነተኛው አምላክ የትኛው ነው የሚለውን እንድናገኝና እንድንደርስበት ዘንድ ለሱና ተባሁን አምላክ መገለጥ የሚባለው ነገር በቁርአን በመጽሐፍ ቅዱስ አንድ አይነት ግንዛቤ ነው ያለው። ያ እውነተኛው አንዱ አምላክ አልታየም ተብሎ ነው የሚታመነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው ስለ አንዱ አምላክ ሲናገር፣ አንድም ሰው እንኳን አላየውም ይላል። ያየውም አይቻለውም ይላል። አይሽ አሁን በዚህ መሰረት እኔ ካላየሁት አላምንም አይነት ነገር ከሆነ ያለሽ ከክርስትና ወጥተሻል ማለት ነው። አይሻ ከኔ ጋር ነሽ 100%። አንተ ማን ነበር ጧት የደወለልኝ? ከኔ ጋር ነሽ ወጥተሻል መሰለኝ ምናምን ብሎ ማን ነበር አንተ የደወለልኝ ጧት? የሆነ ሰው ደውሎልኝ ነበር። በአም ቆይት ባንዛ ወጥተሻል መሰለኝ ከኔ ጋር ነሽ ይሰማል? ይሰማል ወይ? አጂብ ሰላም አለይኩም አይሻ አሎ تسمعين كلامي ሰመራ ያለው አስተፋ ተፈልጎ ብዙ አንድ ጥያቄ አለኝ ነበር። ጥያቄ ምንድን ነው? ጥያቄ መውሊድ ቢድዓ መሆኑን በቁርአን ላይ አለ? ጀመርት ማስረጃ የለውም በቁርአን ላይ የለም። አድርጎ የሚል የለም። አንተ ቁርአን ላይ አድርጎ የሚል የለም። በቁርአን ላይ የለም። መውሊድን አክብር የሚል የለም ቁርአን ላይ። ጨረስክ? ከድር በቃ ቤት አድርጋሽ እሺ። ተቆርሰ ተሰማሻል? አምላክ አይታይም ነው የሚለው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ የማይሞተውም እርሱ ብቻ ነው እያለ ስለ አንዱ አምላክ ስለማይሞተው አምላክ ይናገራል። እንግዲህ ነብያቶች መጽሐፍ ቅዱስ ላይ አንድ አምላክ አብ እንደሆነ ሰብከዋል። ኢየሱስ ክርስቶስም እንደዛ ስለ እርሱ ሲናገር ምን ይላል? የማይሞተውም እርሱ ብቻ ነው፣ አንድም ሰው እንኳን አላየውም ይላል። ሊያየውም አይቻለውም ካለ በኋላ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር እስከ ዘላለም ለእርሱ ብቻ ይሁን አሜን ይላል። አሁን እዚህ ጋር የተገለጸበት መገለጫው ቅድም ያስቀምጥሽው መስፈርት ምንድነው? አምላክን ካላየሁት አላምንም አይነት ነገር። እንደዚያ ከሆነ እንግዲህ አሁንስ እዚህ ቦታ ላይ አንድም ሰው እንኳን ሊያየውም አይቻለውም ነው የሚለው። ቢያንስ ለጠየቅሽው ነገር ቅርብ የሚሆንልሽ ኢስላም ነው። ኢስላም በቀጣዩ ዓለም ከሞት በኋላ ባለው ህይወት አምላክን ያያሉ ተብሎ ይታመናል። ገብቶሻል? አምላክ አላህ ራሱ ቃል በቃል ምን ይላል? ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ የትንሣኤ ቀን ወደ ገነት ሲገቡ የገነት ሰዎች ፊታቸው ያበራል አለ፣ ወደ ጌታቸውም ወደ እኔ ይመለከታሉ ብሎ ቃል ገብቷል። ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ በሆነ ሐዲስ ላይ ኢነኩም ሰተረውነ ረበኩም የውመል ቂያመቲ ላ ቱደሙነ ፊ ሩእየቲሂ አሉ፣ እናንተም የትንሣኤ ቀን ጌታችሁን አላህን ታዩታላችሁ ብለው ቃል በቃል ተናግረዋል። ዛሬ በምድር ላይ ነው ያላየ ነው። ለምንድን ነው ያላየ ነው የሚለውንም አብራርቷል። አላህ ሱብሓነሁ ወተዓላ ቁርአን ላይ ገልጿል። ከነቢያቶች መካከል አንድ ነቢይ ሙሳ የተባለው ነቢይ አምላክ አላህ እያናገረው እያለ ቅድም እንዳልኩሽ ነቢያቶችን ሲያናገራቸው ነበር። ማየት ፈለገ። አላህ ቃለ ረቢ አሪኒ አንዙር ኢለይክ፣ ጌታዬ ሆይ
አንተን ማየት እፈልጋለሁ አሳየኝ ብሎ ሙሳ ጠየቀ። ቃለ ለን ተራኒ አለው አምላክ አላህ ሱብሓነሁ ወተዓላ እኔን ልታየኝ አትችልም አለው። አሁን አታየኝ በጭራሽ እንደው ዘላለም አታየኝም አይደለም። ለን ተራኒ ለን ተስተጢዕ አን ተራኒ እኔን ማየት አትችልም አሁን አለው። ለን የሚለው ጊዜን መሰረት ያደረገ ነው፣ በጊዜ የተገደበ ነው። አሁን እስካለህበት ጊዜ ድረስ ያ ማለት ምድራዊ ህይወት ላይ እስካለህ ድረስ ማለት ነው። ወላኪን እንظር ኢለል ጀበል አሁን እኔን ማየት አትችልም ብሎ አልዘጋበትም። ገብቶሻል አይደል? ለምን ማየት እንዳልቻለ ሊያስረዳው ነው። ከእኛ በላይ የሆኑ ፍጥረታቶችን ጠንካራ የሆኑ ፍጥረታቶችን ፈጥሯል አምላክ። እኛ ሰዎች ነን። ከኛ በላይ ምን አለ? ከፊታችን ከምናያቸው መካከል ግዙፍ ተራራዎች አሉ አይደል? እነሱ በጥንካሬ ይበልጡናል። አምላክ አላህ ሱብሓነሁ ወተዓላ ለዚህ ለጠንካራ ነገር ለተራራ ነገር ቢገለጠለት መቋቋም የሚችል ከሆነ የኔን መገለጥ የዛኔ አንተም ታየኛለህ አብሽር ብሎ ለሙሳ ቃል ገባለት። ወላኪን እንظር ኢለ ልጀበል ነገር ግን ወደ ተራራው ተመልከታል። ፈኢን ስተቀረ መካነሁ ፈሰውፈ ተራኒ አለ። ይህ ተራራ ለእርሱ በሚገለጥበት መንገድ ተገልጬለት ለእኔ ግልጠት መቋቋም የሚችል ከሆነ የዛኔ ታየኛለህ አብሽር አለው። አላህ ሱብሓነሁ ወተዓላ ለተራራው በተገለጠለት ጊዜ ምን ሆነ? ጀዐለሁ ደከን ይላል። ፈለማ ተጀላ ረቡሁ ልልጀበል ጀዐለሁ ደከን ተራራው ድርምስምስ አመድ ሆነ። የአላህን መገለጥ መቋቋም አልቻለም። ሙሳም ይሄን ባየ ጊዜ ከፊት ለፊቱ ተራራው ድርምስምስ ባየ ጊዜ ወኸረ ሙሳ ሷዒቀን አለ። ሙሳም ከድንጋጤ የተነሳ ራሱን ስተወደቀ ፌንት በላ። ፈለማ አፋቀ ሙሳንም አላህ እንዲነሳ ባደረገው ጊዜ በተነሳ ጊዜ ቃለ ሱብሓነከ አምላክ ያላህ የማይገባኝን ጥያቄ ጠይቄያለሁ ይቅር በለኝ አለ። ቱብቱ ኢለይከ እንዲህ አይነት ጥያቄ ከመጠየቅ ወደ አንተ ንስሐ ገብቻለሁ። አሁን ለምንድን ነው ታዲያ ዛሬ በምድር ላይ ማየት ያልቻልነው እርሱን ታዲያ ለምንድን ነው ከተባለ አሁን እኛ የያዝነው ማንነት ጠፊ ማንነት ነው። ያ ማለት ሟች ማንነት ነች አይደለ? እርሱ ግን ፈጣሪ የማይጠፋ ማንነትን ነው የያዘው፣ ጠፊ ማንነት አይደለም የእርሱ። ይቺ የምትጠፋ ማንነታችን ደካማ ማንነታችን የማይጠፋ ማንነት ያለውን አምላክ አያለሁ ብትል ትጠፋለች። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ምንድነው? ከአላህ ሱብሓነሁ ወተዓላ ዘንድ ሂጄ ሶላትን ትእዛዝ ተቀብዬ መጣሁኝ ካሉ በኋላ ሶሐቦች ጠየቋቸው ምድር ላይ እንግዲያውንስ ሀረአይተ ረበክ አሏቸው እና ጌታህን አየኸው ወይ ሲሏቸው ጊዜ አና አራሁ ነው ያሉት። እንዴት ላየው እችላለሁኝ? አሁን ላየው አይቻለኝም አሉ። አይሽ ለምን ከተባለ ምክንያቱም ተናገሩ። ወሂጃቡሁ ኑር አሉ። በእርሱና በፍጥረቱ መካከል ያደረገው ግርዶሽ አለ፣ ያ ብርሃናማ ግርዶሽ አለ። ለው ከሸፈሁ እርሱን ቢገልጠው አሉ ለአሕረቀ ሱብሓነሁ ወጅሂ ማመደል በሰር በእርሱ ፊት ለፊት ያለው ፍጥረት የተገለጠላቸው ሁሉ እንዳለ ይጠፉ ነበር አሉ። አላህ ከእዝነቱ የተነሳ ከፈጠረን በኋላ ጠፊ ማንነት ነው አሁን የሰጠን። ምድር ላይ የማይጠፋ ማንነት የሚሰጥብን ጊዜ አለ። መቼ ከተባለ ከሞት በኋላ ያለው ህይወት የዘላለም ህይወት ነው። ይሻል የዛኔ ዘላለማዊ ማንነት የማይጠፋ ማንነትን ስለሚሰጠን የማይጠፋውን ማንነቱን እንድናይ ያስችለናል። ዛሬ ግን የምትጠፋ ማንነት ስለሆነች ይሻል የማይጠፋ ማንነቱን እናያለን ብለን እንጠፋለን። ይህ በእኔም መጽሐፍ ባንቺ መጽሐፍ ላይ የተነገረ መጽሐፍ ቅዱስ ላይ ምን ይላል? መጽሐፍ እግዚአብሔር ሲናገር እነሆ ላ የራኒ አሐዱን ወየዒሽ አለ። ማንም ከቶ አይቶኝ አይኖርም በህይወት ይጠፋል እንጂ ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተሰበኩት ያኔ ነብያት አምላክ ነው። አየኸው ወይ ጌታህን ሲባሉ ጊዜ እንዴት ላየው እችላለሁ? ላየው አይቻለኝም። በእርሱና በእርሱና በፍጥረቱ መካከል ያለውን ግርዶሽ ቢገልጠው ፍጥረታት ሁሉ ይጠፋሉ ብለው ተናገሩ። ያ ነው እና ስለዚህ አምላክ አላህ ሱብሓነሁ ወተዓላ ዛሬ ጠፊ ማንነት ስላለች ለይሄንንም እንደ በሎጂክ ተረድተናል። ሙሳ እዛው ከፊት ለፊት በሚገኝ ጠንካራ ነገር ቢገለጥልን አይቋቋመኝም እሱ እንኳን አይደለም ደካማ ብሎ አሳየ። ስለዚህ ነገ ትንሣኤ ቀን ግን እንደምናየው ቃል ገብቶልናል በቁርአንም ላይ አለ በሐዲስ ላይ ሳናየው ለዘላለም ብንቀር ነበር የዛኔ የሚሰጥተን ዛሬ ግን በምድር ላይ እንድታምኑ ታዘዛችሁ። በሩቅ ማመን የሚባለው ነገር በተሻለ አይደለ? ነገ ትንሣኤ ቀን ደግሞ የዚህ የእምነታችንን ዋጋ እርሱን እንድናይ ያደርገናል። በገነትም ጸጋውን እያገኘን እንድንኖር ያደርገናል ማለት ነው። ይሄ ነው። እሺ እሺ ወአለይኩም ሰላም። አመሰግናለሁ። ለዛሬ በጣም እጠይቅሃለሁ። እሺ ፎሎ አድርጌሻለሁ። ፎሎ አድርጌ እሺ 2% ማንኛውም ጥያቄዎች ካሉሽ ገብተሽ መጠየቅ ትችላለሽ።
አይ 07 92 እሺ ጥያቄ ያላችሁ ቀጥሉ። እሺ ከላይ አንዳንዴ በማይመለከተው ነገር መግባት የለብንም። ጥያቄ ያላችሁ ከላይ የሞተ ሰው አመታት ማውጣት ይፈቀዳል? ምን ማውጣት? አመታት እሺ የሞተበትን አመት ጠብቆ ማውጣት ሰደቃ። እሺ ሰደቃ ማድረግ ለሞተ ሰው ችግር የለውም። 7 2 7 ምናምን ጊዜውን እየቀያየራችሁ አድርጉት እንጂ የሆነ ጊዜ ላይ ተመርኩዛችሁ በዚህ ጊዜ ካልሆነ ሰደቃ አይቻልም ብሎ ማሰብ ይሄ ስህተት ነው። ስለዚህ ጊዜውን እየቀያየራችሁ አድርጉት፣ ችግር የለውም። እሺ በአመት ቢደረግ ችግር የለውም። ችግር የለውም። እሺ ለአጭር ህይወት ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። አልሐምዱሊላህ። የሆነ ልጅ ነበረ ሻሃዳ ይዛለሁ ምናምን ብሎ ጧት ላይም ራሱ አንተ ጋር ገብቶ ነበር እና በውስጥ እናወራሃለን ምናምን ብለውኛል አለ። እኔም ጋር እያወራኝ ነው። ሽላባቱ ነው ምናምን ሻለቃ የሚል ጧት ላይ ስንት ሰዓት ላይ ነው? ዙር አካባቢ ገብቶ ነበር አንተ ጋር። ድምጽህ አይሰማም። ትንሽ ልጅን አስገባ። አዎ ላከው እንደገና ገብቷል። እሺ በቃ ትቆያለህ ሊቭ ላይ። አዎ አለ ኔትወርክ እስኪበላሽ ድረስ አለ። እሺ መህራብ አሰላሙ አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። አንተን እዚህ ኮሜንት ላይ አይቼ ነው የጻፍኩልህ ሻሃዳ ምናምን ሲል እኔ ሙስሊም ነኝ ውሳችን። መርሐባ። እሺ قالوا يا أبانا السلام عليكم. السلام عليكم. عليكم السلام. أخي السلام عليكم. عليكم السلام. أخي نتني ترك. السلام عليكم. Sen çok ulfatıcı mı biri vallahi? İkram edelim bunu. إنه لا يراني أحد ويعيش. إنه لا ييأس من روح الله إلا القوم الكافرون. فلما دخلوا عليه قالوا يا أيها العزيز إن له أبا شيخا كبيرا فخذ أحدنا مكانه إنا نراك من المحسنين قال معاذ الله. وعليكم السلام. እንዴት ነህ? አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ያለሁት ውጭ ሀገር ነው። ያኔ አቅራት በመሻወር ጠልቤ እንዳጋጣሚ ብራ ዝርዝር አጣና ሰውየው እኔ ላይ በመጣው ሰዓት ወስዳለሁ ብሎ እኔ ጋር ቀረ ማለት ነው። እዛ ወደ አመት ምናምን ሊሆነው ነው ሰውየው እኔ ጋር ያኔ እየደወልኩኝ ናውሰድ ይሄን አብራለና ሁልጊዜም እነግረዋለሁ። እሱ እሺ እያለ አይመጣም። በዛ አጋጣሚ አሁን መቼም የሚፈጠረው አይታወቅም። በሞት አሁን የሱ ሀቅ ይዘኛል። ካንተ ጋር ይቀመጥልኝ ምናምን ብሎ እንትን ጋለ። በዛ አጋጣሚ አሁን መቼም የሚፈጠረው አይታወቅም። በሞት አሁን የሱ ሀቅ ይዘኛል። አካውንትን ጠይቀውና ለመላክ ሞክር። የሰው ሀቅ ቶሎ ተገላገሉ፣ ሞት ሳይመጣባችሁ። ካልሆነ ነገር አረብ ሀገር ነው ያለሁት። እሱ ደግሞ የውጭ ዜጋ ነውና ማለት ነው መሻወር ነው የሚሰራው። እኔ ደግሞ አረብ ሀገር ነው ያለሁት። ኢቃማ ሳይሆን እንዲሁ ነኝ።
ሐቁን ለማስተላለፍ ሞክር። ካልቻልክ ከአንተ ጋር ይቀመጥልኝ ስመጣ ወስደዋለሁ ብለህ ከሆነ አንተ በዚህ ሁኔታ ብትሞት ምንም አትጠየቅም። ምናልባት መጨረሻ ህይወትህ ላይ ልትሞት እንደሆነ እንዳው ከተሰማህ ከህመም ብዛት የዛኔ በዛዜ ትናገራለህ። ይህ ገንዘብ ያከለ ያከለ ነው ብለህ ምዛዜ መናገር ይሄ ነው ያ ሰው እንዲያስተላልፍልህ ዘንድ። እኔ ሁልጊዜ እነግረዋለሁ ያን እየደወልኩኝ እና ብር ሰድ እንዳረሳ እኔ ጋር ምናምን ስለው አልተመቸኝም እና ነው እንጂ ወደ አንተ ጋር ስመጣ እወስዳለሁ ይለኛል። ከዛ እጠብቀዋለሁ አይመጣም። ይሄን ሰዓት ይለኝና እጠብቀዋለሁ፣ ግን እየረሳው የምስል ደግሞ አስተዛዋለሁ ሁልጊዜ። ሃይ አብሽር ያ يأس من روح الله إلا القوم الكافرون فلما دخلوا عليه قالوا يا أيها العزيز إن الشيخ وعليه السلام ورحمة الله. ሰላም ነው? ደህና ነኝ አልሐምዱሊላህ። አንድ ጥያቄ ነበረኝ። ሶላትን ስሰግድ ማለት ነው ቀልቤ ከሌላ ቦታ ነው በቃ የሚሄደውና ምን ማድረግ አለብኝ? ይሄን ግን ተስተካክለው ይሄን ቆይ እንትን ሳፋሪኮም ይወስዳል። ምን አልከኝ? ሶላት ስሰግድ ማለት ነው ሶላት ስሰግድ የምሰግደውን ምናምን አውቃለሁ፣ ግን በቃ ቀልቤ ምናምን ሌላ ቦታ ይሄዳል። ምን ማድረግ አለብኝ? ቀልብህ ልብህ እንዲሰበሰብልህ ከፈለክ የምትቀራውን ቁርአንና የምትላቸውን ዚክሮች አስተውለህ ትርጉማቸውን ተረድተህ መስገድ። ሱረቱል ፋቲሃ ቢያስተርጉሙን አንብቡና ወቁ። ከዛ በኋላ ሱብሃነ ረቢል ዐዚም ሱብሃነ ረቢል አዕላ የምትሏቸው እነዚህ ሁሉ ትርጉማቸውን ማወቅ፣ የአታያትን ትርጉም ማወቅ፣ ያንን እያስተነተናችሁ በምትሰግዱ ጊዜ ሶላትን ጥፍጥና ታገኛላችሁ። እሺ